አጭር ቀሚስ መልበስ ስንፈልግ በመጀመሪያ አይምሮአችን ውስጥ የሚመጣው ነገር እግሬ ለአጭር ቀሚስ ይሆናል ወይ የሚል ጥያቄ ነው። ቀሚስ ስንለብስ እግራችን ልሙጥ፣ ተመሳሳይ ቀለም ያለውና ለስላሳ እንዲሆንልን ሁላችንም እንፈልጋለን። በዛሬ ቪዲዮም ለሎሽን ማስታወቂያ የሚመጥን አይነት የሚያምርና ለስላሳ የሆነ የእግር ቆዳ እንዴት እንደሚኖረን አሳያችኋለሁ። በመጀመሪያ ቆዳችንን ኤክስፎሊየት ማድረግ። እግራችን ለስላሳና ልሙጥ ለማድረግ በመጀመሪያ ቆዳችንን ኤክስፎሊየት ማድረግ አለብን። ይህም የሞተ ቆዳችንን በማንሳት ቆዳችን እንዲለሰልስና ንጹህ እንዲሆንልን ይረዳል። ይህንን ለማድረግም የሰውነት ስክራብ በሳምንት 2 ወይም 3 ጊዜ ተጠቅመን የሞተ ቆዳችንን ማንሳት እንችላለን። ስክራብ በቤት ውስጥ ማዘጋጀት አሊያም ከውጪ መግዛት የምንችል ሲሆን እሱን መጠቀም የማንችል ከሆነ ደግሞ ሸካራ በሆነ መታሻና ሳሙና አድርገን ሰውነታችንን በማሸት ሙሉ ለሙሉ የሞተ ቆዳችንን ማስወገድ እንችላለን። ነገር ግን ከልክ በላይ ቆዳን ማሸትና መፈተግ ቆዳችን ሊያደርቀውና ሊያጠቅረው ስለሚችል ማብዛትና መደጋገም የለብንም። ሁለተኛ ሞይስቸራይዝ ማድረግ። ቆዳችን ከታጠብን ወይም ኤክስፎሊየት ካደረግን በኋላ አብዛኛውን ጊዜ የመድረቅና የመሰነጣጠቅ ባህሪ አለው። ይሄ ደግሞ ከውበትም በላይ ለቆዳ ጤንነት ጥሩ ስላልሆነ ወዲያውኑ ማለስለሻ መቀባትና ቆዳችንን ማለስለስ አለብን። ለዚህም ሎሽን ወይም ማንኛውንም አይነት የሰውነት ማለስለሻ መጠቀም የምንችል ሲሆን በውስጡም የሆነ አይነት ቅባት ያለው ሎሽን ስንጠቀም ቆዳችንን በይበልጥ ያለሰልስልናል እንዲሁም ሃይድሬት ያደርግልናል። ከነዚህ ውስጥም ኮኮናት ኦይል፣ ቫይታሚን ኢ ኦይል፣ አቮካዶ ኦይል እና የመሳሰሉትን ለቆዳ በጣም ተስማሚ ናቸው። ሶስተኛ በትክክለኛው መንገድ ሼቭ ማድረግ። ሼቭ ማድረግ የእግራችን ቆዳ ልሙጥና ለስላሳ እንዲሆን ያደርጋል። ነገር ግን በትክክለኛው መንገድ ሼቭ ካላደረግን ቆዳችን እንዲጠቁር፣ ኢንግሮን ሄር እና ስትራውበሪ ስኪን እንዲያወጣ እናደርገዋለን። ይህንን ለመከላከልም ሁሌም ሼቭ ስናደርግ ኤክስፎሊየት ካደረግን በኋላ መሆን አለበት። ከዛም የምንጠቀመው መላጫ ስለታም መሆኑን ማረጋገጥ እንዲሁም ሼቪንግ ክሪም ወይም የሆነ አይነት የሚያምልጨልጭ ነገር መቀባት አለብን። ስንጨርስም ወዲያውኑ ማለስለሻ መቀባት ይኖርብናል። አራተኛ የጠቆረ ክፍል ካለ በትክክለኛው መንገድ ማጥፋት። ለምሳሌ ስትራውበሪ ስኪን፣ የጠቆረ ቦታና የመሳሰሉት አይነት ችግሮች ቆዳችን ላይ ካሉ አጫጭር ልብስ ስንለብስ በጣም ስለሚታዩ እነሱን ማጥፋት ይኖርብናል። ለዚህም እንዲረዳን በውስጣቸው ላክቲክ አሲድ ወይም ግላይኮሊክ አሲድ የያዙ ሎሽኖችና ቶነሮችን በጥንቃቄ መቀባት እንችላለን።